ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ በጣም ልዩና ረጅም ጊዜ የወሰደ ለብዙዎቻችሁ የህይወት ለውጥ ሊያመጣ የሚችል ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችሁ የፀጉር ስራን መማር እንፈልጋለን ግን መለማመጃ ሰው አጣን ወይም ሰው ላይ ለመሞከር እንፈራለን ስትሉኝ ነበር። ዛሬ ይሄንን ፍርሃታችሁን የሚያጠፋና ቤታችሁ ሆናችሁ ፕሮፌሽናል እንድትሆኑ የሚረዳችሁ መለማመጃ ማኒኪዩር ሄድ ይዤላችሁ ቀርቤያለሁ። ዛሬ በዚህ ቪዲዮ ውስጥ ከአከፋፈል ጀምሮ እስከ አገባመድና ማኒኪዩር እንዴት መንከባከብ እንዳለባችሁ በዝርዝር አሳያችኋለሁ። አብራችሁኝ ከቆያችሁ ደግሞ ይሄንን ማኒኪዩር በልዩ ቅናሽ የምታገኙበትን መንገድ እነግራችኋለሁ። ወደ ተግባራዊ ስራ ከመግባታችን በፊት መጀመሪያ ይሄንን ማኒኪዩር በቅርበት እንየው። ጸጉሩን ይዩት። በጣም ወፍራምና ልክ እንደ ተፈጥሮ ጸጉር ለመያዝ የሚመች ነው። በገበያ ላይ የሚገኙ ብዙ ማኒኪዩሮች ጸጉራቸው ፕላስቲክ ስለሚበዛው ለመያዝ ይከብዳል። ይሄኛው ግን 100% ለልምምድ ተብሎ የተሰራ ነው። ጸጉሩ አይነቃቀልም፣ ሲበጠርም አያያዝም። ሌላው ትልቁ ሚስጥር የራስ ቅሉ ይሄ ስካልፕ ነው። በደንብ ልክ እንደ ሰው የራስ ቅል አለ አይደል? ልክ እንደኛ ቆዳችን ልክ ስንከፍለው እንደሚሰማን አይነት ስሜት ነው ያለው። ልክ እንደ ሰው ጭንቅላት የተሰራ ስለሆነ ለጀማሪዎችም መስመር ለማውጣት በጣም ይመቻል። ዛሬ ይሄ ማኒኪዩር ምን ያህል ታዛዥ እንደሆነ በተግባር ታያላችሁ። አሁን ወደ መጀመሪያው ደረጃ እንግባ። ማንኛውንም ስራ ከመጀመራችን በፊት ጸጉሩን በደንብ ማበጠር አለብን። እዚህ ጋር የምታዩት ነገር ጸጉሩ ምንም ነገር አያያዝም። እናም ከጫፍ ጀምራችሁ ወደ ላይ ያበጠራችሁ ሂዱ። አሁን ጸጉሩን ለአራት እኩል ቦታዎችን ከፍለዋለን። እዚህ ጋር በደንብ ተከታተሉኝ። የጸጉሩ ስራ ውበቱ ያለው ላዩ ነው ወይም ደግሞ መስመሩ ላይ ነው። መስመሩ ቀጥ ካላለ የፈለገ ጎበዝ ብትሆኑ ስራችሁ አይደምቅም። ለዚህም ረጅም ጅራት ያለው ማበጠሪያ ቢሆን ይመረጣል። የዚህ ማኒኪዩር ቆዳ ለመክፈል እንዴት እንደሚመች መስመሩ ስታውጡት ልክ እንደ ሰው ቆዳ ጥርት ብሎ ይወጣላችኋል። አሁን መጀመሪያ አገማመዱን እንለፍ። መጀመሪያ ጸጉሩን በሶስት እንከፍላለን። እጆቻችሁን እንዴት እንደምታቆዩ ተመልከቱ። አንዱን ጣታችሁን በመሃል ላይ በማድረግ ሌሎቹን ጸጉሮች በስር እያሳለፋችሁ በጥንቃቄ እንጀምራለን ማለት ነው። ማኒኪዩሩ በደንብ ስለታሰረ አይወዛወዝም። ይሄ ደግሞ ትኩረታችሁ እጃችሁ ላይ ብቻ እንዲሆን ይረዳችኋል። እጃችሁ እስኪለምድ ድረስ ይሄንኑ ደጋግማችሁ ስሩት። መጀመሪያ ላይ ጣቶቻችሁ ሊታክቱ ወይም እምቢ ሊሏችሁ ይችላሉ። ግን ይሄ ማኒኪዩር ስላለላችሁ የፈለጋችሁትን ያን ጊዜ መፍታትና ማሰር ትችላላችሁ። ስትሰሩ ደግሞ በጣም አታጥብቁት። እጃችሁ እንዲላላ አድርጉ። ብዙ ጀማሪዎች የሚሰሯቸው ስህተቶች አሉ። አንደኛው ጸጉሩን በጣም አጥብቆ መያዝ ነው። ይሄ የሰውን ጭንቅላት ሊያም ይችላል። ሌላው ደግሞ ጸጉሩን ሳይከፍሉ ለመስራት መሞከር ነው። በዚህ ማኒኪዩር ላይ ግን እንዴት እነዚህን ስህተቶች ደጋግማችሁ ማስተካከል ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ካልተስተካከለላችሁ ፈትታችሁ ድጋሚ ሞክሩት፣ እዩት። እዚህ ጋር ጸጉሩ እንዴት እንደሚታዘዝ ምንም አይነት መያያዝ የለውም። እንዲህ አይነት ልምምድ በየቀኑ ለ30 ደቂቃ ካደረጋችሁ በአንድ ወር ውስጥ ፕሮፌሽናል መሆን ትችላላችሁ ማለት ነው። ማኒኪዩር ላይ የለመደ እጅ የትኛውም ሰው ጸጉር ላይ ለመስራት አይቸገርም። እንግዲህ እንደምታዩት ለዛሬ የነበረን ቆይታ ይሄንን ይመስላል። ይሄ
ይህን መለማመጃ ማኒኪን ዛሬውኑ ማዘዝ ለምትፈልጉ በስክሪኑ ላይ በሚታየው ስልክ ቁጥር ደውሉልኝ ወይም በቴሌግራም በቲክቶክ መልእክት አስቀምጡልኝ። በኢትዮጵያ ውስጥ ባላችሁበት ቦታ በፍጥነት እናደርሳለን። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን ለጓደኞቻችሁ ማጋራታችሁን እና ለቻናሌ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ደግሞ ሌላ አዲስ ጥበብ ይዤላችሁ እመጣለሁ። እስከዚያው በሰላም ቆዩልኝ። ቻው።